ቱስፔስት በፍጹም መጠቀም የለብንም እሱንም። እሺ ዶክተር ራስሽን ታስተዋውቂልናለሽ? እሺ ዶክተር ራሄል ካሳ እባላለሁ፣ ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀን ከስታር ስኪን ኬር። ዛሬ የምናደርገው ለብጉር የሚመከርና የማይመከሩ ፕሮዳክቶችን ሪቪው እናደርጋለን። እሺ ስለዚህ የመጀመሪያው ቱስፔስት በፍጹም መጠቀም የለብንም እሱንም። አንደኛ ቆዳችን እንዲቆጣ ያደርገዋል፣ ሁለተኛ ጥቅሙ የበለጠ ባክቴሪያ መጠኑ እንዲጨምር ያደርገዋል። ሚኒማሊስት 2% ሳልሲሊክ አሲድ ያለው ክሊንዘር በጣም ይመከራል፣ ምክንያቱም የቡግር መጠኑን እንዲቀንስልን ያደርገዋል። ኦርዲናሪ 2% ክሊንዘር የሚባል አለ፣ ቡግር ላለበት ቆዳ ጥሩ ነው። ኮሳሬክስ ጥሩ ነው፣ የኮሪያን ብራንድ ነው። ክሊንዘሩ ቡግርን ለመቀነስ በጣም ይረዳናል። ሞይስቸራይዘር የተለያዩ ብራንዶች አሉ። ላይት ዌት የሆነ ኮሚዶጄኒክ ያልሆነ ፍራግራንስ የሌለው ሞይስቸራይዘር መጠቀም ቡግር ያለው ቆዳ የተመከረ ነው፣ ምክንያቱም የቅባቱን መጠን እንዲቀንስልን ያደርገዋል። ይህን ሁሉ በአንዴት ማግኘት እንችላለን? በስታር ስኪን ኬር ይህን ሁሉ መረጃዎች ማግኘት ይችላሉ። ነፃ የምክር አገልግሎትም እንሰጣለን። የበለጠ መረጃ ለማግኘት አካውንታችንን ፎሎ ማድረግ እንዳይረሱ።